ሃሌሉያ! ይህ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጋና መክፈቻ ነው። ይህ ሰማያዊ ዜማ ከየት መጣ? ዛሬ የምናየው ስለ ታላቁ የዜማ ሰው ስለ ቅዱስ ያሬድ ነው። ነገር ግን የያሬድ ታሪክ የጀመረው በዜማ ሳይሆን በተስፋ መቁረጥና በትዕግሥት ነበር። ያሬድ ትምህርት ከብዶት ከመምህሩ ካጎቱ ዘለፋ ደርሶበት ተስፋ ቆርጦ ከአክሱም ወጣ። በመንገድ ላይ ሳለ ግን አንዲት ትንሽ ፍጥረት ትልቅ ትምህርት ሰጠችው። አንዲት ትል ወደ ረጅም ዛፍ ለመውጣት ስትሞክር አያት። አንድ ጊዜ ወደቀች፣ 2፣ 3 እንዲህ እያለች እስከ 9 ጊዜ ወደቀች። ያሬድም በትኩረት ይመለከታታል። በትዕግሥት ተሞልታ በ10ኛው ሙከራዋ ዛፉ ላይ ወጣች። ያሬድ በዚያች ቅጽበት እንዲህ አለ፣ ይህች ትል ተስፋ ሳትቆርጥ ዛፉ ላይ ከወጣች እኔ ስለምን ተስፋ ቆርጣለሁ? ይህ የ9 ጊዜ ውድቀትና የ10ኛው ስኬት ለያሬድ ብቻ ሳይሆን ዛሬ ተስፋ ለቆረጥ ለእኛም ትልቅ ትምህርት ነው። ያሬድ ወደ መምህሩ ተመልሶ በትጋት ተማረ። ከዚያም እግዚአብሔር በጸሎት ላይ ሳለ 3 መላእክትን በአዕዋፍ አምሳያ ላከለት። እነዚህ አዕዋፍ ወደ ሰማያዊቷ ኢየሩሳሌም ወሰዱት። እዚያም መላእክት በሥላሴ ፊት የሚዘምሩትን 3 ዓይነት ዜማዎች ሰማ። እነዚህም ዜማዎች ግዕዝ፣ ዕዝልና አራራይ ናቸው። እያንዳንዳቸው የራሳቸው ምስጢር አላቸው። ዛሬ በዝርዝር የምናየው የመጀመሪያውን ዜማ ግዕዝን ነው። ግዕዝ ማለት መጀመሪያ ማለት ነው። ይህ ዜማ በቤተ ክርስቲያን ትምህርት ከቅድስት ሥላሴ አካላት መካከል የአብ ምሳሌ ነው። አብ የሁሉ መገኛ እንደሆነ ሁሉ የግዕዝ ዜማም ለሌሎቹ ዜማዎች መሠረት ነው። ድምፁ ረጋ ያለና የማያወላውል ነው። ይህም የእግዚአብሔር አብን ቀዳሚነትና የዓለምን መፈጠር ጥንተ ተፈጥሮን ያመለክታል። በቤተ ክርስቲያን አገልግሎት ሁልጊዜ በግዕዝ የሚጀመረው ለዚህ ነው። የቅዱስ ያሬድ ሕይወት የሚያስተምረን 2 ዋና ነገሮችን ነው። ትዕግሥት ወደ ስኬት እንደሚመራና ጥበብ ከእግዚአብሔር የምትሰጥ ስጦታ መሆኗን። በሚቀጥለው ቪዲዮ ስለ ዕዝልና አራራይ ዜማዎች ምስጢር እንመለከታለን። እስከዚያው በትዕግሥትና በጸሎት እንቆይ። ቪዲዮው ከተመቻችሁ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ።